የሚያናድር ሰው እኮ ይኖራል። እናንተ ወላሂ ሰው ማናደር ጥሩ አይደለም። የምር ታይ በለጠ ራፊ ታይ አታናጅ። ጠንቋይ ነው የምትመስይው። ምነው ጠንቋይ ቤት ሄደሽ ታውቂያለሽ እንዴ? እኔም ወዳችኋለሁ እናንተ እንጂ ማናት ነኝ? ያላ አንቻለቻ እኔም ለዛ ብዬ ነው ወዶቼ፣ ለዛ ብዬ ነው። የት ነው የምትዞሪው? አቡዳቢ አቡዳቢ ነው። ሰአዳ እኔ ለሰው ብዬ አይደለም፣ እኔም ለራሴ ብዬ ነው። እኔ ለሰው ብዬ አልኖርም። ለማንኛውም ለምክር አመሰግናለሁ፣ ምክር እቀበላለሁ። ግን ኖርማል ነው፣ ብዙም አትናደዱ። አቲካል ስሜ አቲካል ነው። አቲካል ያው የመጀመሪያ ነው። ግን እኮ ወላሂ እኔ ሙስሊምን ባልሆን ሮመዳንን እኮ ጾማለሁኝ፣ በፊትም ቢሆን ማለት ነው። ወላሂ ጾማለሁኝ። ዝም ብዬ ትልል እችላለሁ፣ ግን ሮመዳን አሁን ግን አይገልጸውም። የመጀመሪያ ነው። እኔ እኮ መካን አይቼዋለሁ። ወላሂ 3 ጊዜ እኮ ሂጃለሁ መካ። እኔ ከድሮውንም በቃ ዝም ልበል፣ በጣም ጥሩ አይደለም። ሳልሰልም ነው የሄድኩት፣ ግን ችግሩ ወላሂ ሳልሰልም ነው የሄድኩት። ግን ይሁን ግን ሙስሊም ነኝ ብዬ ነው የሄድኩት። እነሱ አስገድደውኝ አይደለም። እንሂድ ስሉኝ እሺ እሄዳለሁ ብዬ ነው የሄድኩት። ወላሂ ሙስሊም ነኝ ብዬ ነው የሄድኩት። በነገራችን ላይ ወላሂ ላዝም ሄጃለሁ። ወላሂ አልዋሽም። እኔ ከምሬ ነው የምነግራችሁ። 3 ጊዜ ሄጃለሁ መካ ሙስሊም ነኝ ብዬ ማለት ነው። ሶላት ሰግዳለሁ። ፊትም እኮ ሳልሰልም በፊት ራሱ ቁርአን መቅራት እችላለሁ እኮ። አሁን በደንብ ሙስሊም ስለሆንኩ አሁን በደንብ እንትን ብልም ሳልሰልም በፊት ወላሂ እቀራለሁ። እልብ ላይ ራሱ አንዳንድ ጊዜ ቀራ ነበር። እንደውም በፊት 1 ጊዜ 2 ጊዜ ቀርቻለሁኝ እና ሳውዲ ነበርኩ በፊት። ቤተሰቦች አይደሉም ግማሾቹ። የእናቴ ቤተሰቦች ሙስሊም ናቸው። 2 እህት ሙስሊም አለኝ። 2 እህት ማለት ነው። የኔ ታናሽ እህቴ ሙስሊም ናት። የኔ ተከታይ ታላቄ ሙስሊም ነች። እና ሳውዲ ያለው ሰግድ ነበረ። ብቻ ፊትም ቢሆን እንግዲህ
እንደዛ ነበር ውዶች። ወይ ሻሃዳማ ይዣለሁ አሁን ሻሃዳማ ይዣለሁ አሁን። በፊት ግን ሻሃዳ ያዝኩ ነበር፣ ግን መካ ሄጃለሁ ሙስሊም ነኝ ብዬ። የመሄዱ ፍላጎቱ ስላለኝ ምን እየሰራሽ ነው? ኮምፒውተር ትምህርት እየተማርኩ ነው እኔ። ምን እየሰራሽ ነው ለምትል እየተማርኩ ሻይም አለ ውሃም አለ ምንም አለ ስራ እየተሰራሁ ነው። ቀላል ደስ ይላል። መካ ደስ ይላል ወላሂ በጣም ደስ ይላል። አሁን ደግሞ የአረብ አላሳክቶልኝ ሂጄ አየዋለሁ። ሁለተኛ ኢትዮጵያ ሂጄ ከዛ ከኢትዮጵያ ወደ ሳውዲ ሄዳለሁ። እዚህ 1 አመት ልስራና ኢትዮጵያ ገባና ከዛ ሳውዲ ሄድና መካ ሄዳለሁ ደግሜ። የት ነሽ? ዱባይ አትናገሪ ቆስቲ ተናግ ኢትዮ አይደለም። አሁን እኔ ያለው ዱባይ ነኝ። ባላላገባሁም ሳገባ ነግራችኋለሁ። እኔ ቢደብቃችሁ ራሱ ማለት ነው ሌላ የሚያወጣው አይጠፋም። እኔ ሳልፖስተው ሰርጌ አብሮ የኔ ሰርጌ የመጡት ናቸው አስቀድመው የሚፖስቱት ደግሞ ለነገር ምንድን ነው የሀቢባ ቁጥር? አሚን ነኝ። እሺ ዘቢባ ሸኒውድ ስራውን አልናገርም። መጀመሪያ ሲሳካልኝ ከተሳካልኝ በኋላ ነው የምነግራችሁ። ገና ተጀመረ እንጂ ገና አልጨረስኩኝም። የሚያዋጣ ከሆነ አይቼ እነግራችኋለሁ። ግን ይመቻል በጣም የኮሸሚያ ወይ ግን እኮ ካሜራ አለ። አልሰራኩ ማለትም። ሰላም ረህመቱላሂ በረካቱ። እንዴት ናቸው? በጣም ነበር የምወድሽ በፊት በጣም ነበር የምወድሽ። አሁን ግን ጠላውሽ። የምር ልብስ መስለሽ ሃይማኖት ጥሩ ነገር መስሎኝ ማንበቤ ደግሞ እነዚህ እንግዲህ ኮሸሜ የምትል የወገብ ቅማል አትሆኑብኝ። እንግዲህ የሰፈር ሰዎች ናቸው እነሱ። በዚ የኔ የሰፈር ሰው አይመችኝ። ውጡልኝ ወራዶች። እንግዲህ ነገር ልዩ ነው። የሰፈሬን ስም መጥራት ምን አስፈልግ? የሰፈር ሰው ሲባል እኮ ሲጀመር አይረባል። ሸክልቁ ቦለካ የሰፈር ስለምትጠፉ ሰዎች ትቦለቃላችሁ። ነገረኞች ምን ችግር አለው? አሁን እንግዲህ የአባቴን ስም ይጠራል። አሁን የእናቴን ስም ምናምን መጠራት ይጀምራል። አሁን የሰፈር ሰው ጥሩ አይደለም። ጥሩ አይመጣም። የሰፈር ሰው ደግሞ እኮ በአቃችሁ ጥሩ ችግር የለውም። ማንነታቸውን ደብቀው እኮ ነው የሚከታተሉ ደግሞ ሞላ ወርቅ አንቺን አይደለም ማሬ፣ አንቺን አይደለም ስስት ያኛ አንቺን አይደለም አሉ አንዳንድ ልጆች ጋር ነው ስላዩዋቸው ነው። አንቺን አይደለም
በለጠው አንድ ቆይስ ኮሜንት ላምባላት ወላሂ አስተምርሻለሁ። ወላሂ ለአዚም አውቄ ነው። ወላሂ ለአዚም ድብን አድርጌ ነው የማውቀው። ግን በወሬ አይደለም በተግባር ነው እኔ የማሳያችሁ። እያንዳንድ ስለወራ አይደለም። ብዙ ስለወራ ያ ሰው ያውቃል ማለት አይደለም። በደንብ ነው የማውቀው። አንድ ነገር ለማወቅ የግድ እናንተ ፊት ማለት አውቅ ያለው ለማለት እንትን ማለት የለብኝ። ማወቅ ያለብኝን እጠይቃለሁ፣ አውቃለሁ። ዝም ብዬ አይደለም እኔ ሁሉ ነገር አውቄ ጠይቄ ተምሬ ነው። ወላሂ ላዝም ተረድቼ አውቄ ተምሬ ነው የቀየርኩት። እውነቱን አውቄ ነው ስነግራችሁ ማለት ነው። ለጥቅም ብለሽ እኔ ለጥቅም ብል ኑሮ ማለት ነው። ለጥቅም ብፈልግ ኖሮ ላይቭ ላይ ነበር አስልሙኝ የምለው። ያጀና አሁናችሁ ነው እሳይ ሊብ ላይ እኔ ወጥችሽ መሳለምኩ ብዬ ተናገርኩ። የተናገሩት ራሱ አብረውኝ የሚቀሩ ልጆች ናቸው። እንዴ ለምን አይገባችሁም? እኔ ምንም አልተናገርኩም እኮ ተወጣ አይቀርማ ብዬ እውነቱን ነገርኳችሁ። በቃ ይሄ ነው። ለወንድ ብለሽ አትበኝ። ደግሞ እንደ ልብስ ስለሚቀያየሩ እንድንሆን የበለጠ እምነቴን የምቀይረው አታውቂኝም መሰል በለጡ እኮ ነው። ከማን ወንድ ጋር ስሽለጠለጥ አየሽኝ? ያዚህ ልቃቆች ስላየሽኝ ለወንድ ጋር የወንድ ፎቶ ለጥፌ ሳለቅስ አየሽኝ? ዶማ ቀርባቦ ጉርናች ወንድ ምን ነው በለቅ ዝም በይ፣ ዝም በለቅ አላስ ወላሂ እናንተ ብዙ ከጻፋችሁ እንደ እንትና ታሳስቱኝ ያላችሁ። ተሳዳቢ ነው የምታደርጉት። ታው ዝም ልበል። ዳይ ወደ ስራ እንሄዳለን፣ እንማር፣ እንዴት እንደመማር ምናምን አሁን እንማር። ከዛ አጀንዳ ልውጣና ልማር ትላላችሁ። መጀመሪያ ምን ብዬ ልጻፍና ላሳያችሁ? ምን ብዬ ልጻፍላችሁ? ምን ፈልግሽ ላይ ገባሽ? ትምህርቱን እስከሚጀምር ድረስ ነው፣ እስከሚመጡልኝ ድረስ ሰዎቹ እየጠበቁ። ስንት ሰዓት ነው? 4 ሰዓት ተኩል ነው ትምህርት የሚጀምረው። ቀድሜ ገብቼ ነው። እስከዛ ድረስ እናንተ ጋር ልጫወት ብዬ ውጭ ካላችሁ ደግሞ ሊወጣ እችላለሁ፣ ችግር የለውም። ግን የምትናደዱ ሰዎች ለምን አትወጡም ከቤቴ? እኔ በገመድ ያሰራ ያስቀመጥኩት